በዚህ አዲስ የህዝብ መጻሕፍት ቤት የሚታተሙ መጻሕፍት ያልታተሙ ጽሑፎችና ለታሪክ የሚጠቅሙ ነገሮች ሁሉ ተሰብስበው የህዝባችን የአእምሮ ቅርስና የተስፋው ማነቃቂያ እንዲሆኑ ይጠበቃሉ። ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በ1936 በወቅቱ ወመዘክር በመባል የሚታወቀውን ብሔራዊ የህዝብ ቤተ መጻሕፍት መርቀው ሲከፍቱ ካሰሙት ንግግር የተወሰደ ቃል ነው። በወቅቱ ቀዳማዊ ኃይለ ሥላሴ ቤተ መጻሕፍቱ በትንሹ ቢጀመርም እያደገና እየሰፋ ሊሄድ እንደሚችል ጠቁመዋል። ቤተ መጻሕፍቱ ስራውን እንዲጀምር ሲደረግ ምንድነው የተደረገው? ንጉሱ ካላቸው መጻሕፍት እሳቸው እንግዲህ ለዚህ ይሆናል ብለው ያሰቡትን ባደረጉት ስጦታ ስጦታ ነው መጻሕፍቱ እዚህ መተው ለንባብ እንዲበቁ የተደረገው። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ በቀድሞ ስሙ ወመዘክር ስራ ሲጀምር ከተከፈቱ ክፍሎች አንዱ የጥንታዊ ጽሑፎች ክምችት ክፍል ነው። በዚህ ክፍል የ11ኛው፣ የ14ኛውና የ15ኛው ክፍላተ ዘመናት ጥንታዊ የብራና መጻሕፍት ይገኛሉ። ጥንታዊ መጻሕፍቱ ብቻ እንግዲህ ወደ 1000 የሚጠጋ ክምችት ነው ያለን። እንግዲህ እነኚህ ክምችቶች አብዛኞቹ በሃይማኖት ላይ ግማሹ በሃይማኖት ላይ ተኮረ ሲሆን ቀሪዎቹ ደግሞ በተለይ በታሪክ ላይ አጠቃላይ የኢትዮጵያ ነገስታት የታሪክ ማለት ዜና መዋዕል ወይም ክሮኒክልስ የሚባሉት በዚህ ክፍል ውስጥ አጠቃላይ ተመዝግበው ይገኛሉ። በተጨማሪም ደግሞ የኮከብ ቆጠራ ወይም የአስትሮሎጂ የሚባሉት በብዛት ይገኛሉ። ፍልስፍና ነክ የሆኑ ጥንታዊ መጻሕፍት በብራና የተጻፉት ከተለያዩ ዓለማት ወይም ጎረቤት ሀገሮች በትርጉም የተተረጎሙ እንደዚሁም ደግሞ ባህላዊ ሕክምና በተለይ ደግሞ ይሄ ወደፊት ሊጠኑ ሊመረመሩ የሚገባቸው የባህላዊ ሕክምና መጻሕፍት አሉ። እንደዚሁም ደግሞ የኢትዮጵያ የዘመን አቆጣጠር እንዴት መነሻው እንዴት እንደነበረ እንዴትስ ኢትዮጵያ በራሷ ሊቃውንትና ተመራማሪዎች የተጻፉ እንዴት እንደሚሰላ የዘመን አወጣጥ ወደፊት ከአንድ ሺህ ከዛም በላይ ወደፊት ሊወጣበት የሚችለው ሊቀመርበት የሚችለው የጊዜ መቀመሪያ መጻሕፍት እዚህ ይገኛል። በዚህ ክፍል ከጥንታዊ የብራና መጻሕፍት በተጨማሪ እስከ 1928 ዓመተ ምህረት ድረስ የተጻፉና የታተሙ መጻሕፍትና ጋዜጦች ይገኛሉ። 250 የበግ ቆዳ የፈጀ ነው። ይሄን የሚጻፉት 5 ጸሐፊያን ናቸው። 5 ጸሐፊያን ሆኖ የፈጀባቸው ጊዜ 4 ዓመት ነው። ምን ያህል አድካሚ መሆኑ ከዚህ ማወቅ ይችላል። እንግዲህ 250 የበግ ቆዳ የፈጀ ነው ስንል እንግዲህ ወደ ከ900 በላይ ገጾች አሉት። ቋንቋውም ግዕዝና አማርኛ ነው። እንደምታየው ያው ጽሁፉ በጣም ይረቀቅና ልክ በህትመት መሳሪያ የተሰራ ነው መስሎ እንጂ የእጅ ጽሁፍ አይመስልም። በጣም የሚደንቅ ነገር የአራቱን ጸሐፊያን የትኛው የገሌ ጽሁፍ ነው ብሎ መለየት አይቻልም። ሁሉም አንድ አይነት ነው። ይሄ በጣም ይሄ በመጽሐፍ ቅዱስ ነው ብሉይ ኪዳን ነው። ይሄም የጊዜ አቆጣጠር የሚገልጽ አንዱም ከጥንታዊ ጽሁፍ የሚገልጽ አንዱ ይሄ ነው። ባህር ሐሳብ ይባላል። እንግዲህ ከክምችታችን ውስጥም የተለያዩ ቋንቋ አለ ስንል እንግዲህ በተለያዩ ሃይማኖቶች በተለያዩ ቋንቋዎች የተጻፉም ጥንታዊ መጻሕፍትም እንግዲህ በክምችታችን ውስጥ ይገኛሉ። እነዚህን ከመሳሰሉት ጥንታዊ ልዩ መጻሕፍቶች በተጨማሪ በዚህ ክፍል ካሉት ክምችቶች 12ቱ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አማካኝነት የዓለም የስነ ጽሑፍ ቅርስ በመባል ተመዝግበዋል። የ14ኛው ክፍለ ዘመን የህትመት መጽሐፍ ቅዱስ፣ የ15ኛው ክፍለ ዘመን መጽሐፈ ሄኖክ፣ የንጉሳውያን ደብዳቤዎችና ሌሎችም የዓለም የስነ ጽሑፍ ቅርስ ከተባሉት ውስጥ ይገኙበታል። የብራና መጽሐፎች ላይ የምታገኘው ዕውቀት ሁሉ መጽሐፍ ጋር አታገኝም። የተቀነጨበ ነገር ነው። አሁን መጽሐፍ ስታነብ የምታገኘው የተቀነጨበ ነገር ነው። እዚህ ጋር ግን ምንጭ ነው። በየዘመኑ በየሴንቸሩ በቃ አንተ በተለይ ግዕዝ የምታውቅ ከሆነ ግዕዝ ውስጥ የሌለ ነገር የለም እና የሀገርህን ታሪክ ታገኛለህ፣ የሀገርህን መነሻ ታገኛለህ፣ የሀገርህን ዓመተ ምህረት አቆጣጠር ታገኛለህ፣ ፊደልህን ታገኛለህ። ምን የሌለ ነገር አለ እና በእያንዳንዱ ሴንቸሪ የተደረገ ታሪክ እዛ ጋር ታነባለህ እና ከዛ ተቆንጥሮ የወጣ ነገር ነው ሌላ መጽሐፍ ላይ የምታነበው ያለ እና የብራና መጽሐፎች ማለት እኛ ከመኖራችን በፊት በታሪክ ገና ታሪክ ሲጀመር ጀምሮ በሀገራችን ማለት ነው የነበረው ነገር እዛ ጋር ታገኛለህ። እኔ ለምሳሌ አሁን ግዕዝ ማወቄ ነው
የጠቀመኝ እዚህ ጋር ብራናውን በጣም እንዳየውና ውስጡ ገብቼ እንዳነበው የሚያደርገኝ ውጪ ማላገኘው እዛ ጋር ስለማገኘው ኢቭን ሂስቶሪያንስ አያገኙትም ይሄንን ነገር ምናልባት ካልተተረጎመ በስተቀር ማለት ነው። ስለዚህ ቢቻል እነዚህ የብራና መጽሐፎች ተተርጉመው ሌላው ህብረተሰብ እንዲያነብ የሚደረግበት ነው። ሂስቶሪያንስ ራሳቸው የታሪክ ምሁራን ራሳቸው ታሪክ አስተማሪዎች ራሳቸው እነዚህን ብራናዎች የግድ ግዕዝ አጥኑ ለማለት ያስቸግራል። የሆነ ሆኖ ግን መጽሐፉ ውስጥ ያለውን ነገር ከታሪክ ጋር የተያያዘ ነገር እዚህ ጋር አውጥተው ከሌላው ጋር ኮምፔር እያደረጉ ያ ነገር ሌላውም ታሪክ የሚፈልግ ሰው የሚያቀበት ሁኔታ ቢፈጠር ጥሩ ነው እላለሁ። በዚህ የጥንታዊ ጽሑፎች ክምችት ክፍል ውስጥ የሚገኙት የብራና መጽሐፍት በሀገሪቱ በተለያዩ አድባራትና ገዳማት ካሉት የብራና መጽሐፍት አንጻር ውስን ናቸው። ሆኖም ኤጀንሲው ከሌሎች ድርጅቶች ጋር በመተባበር በመላ ሀገሪቱ በሚገኙ አድባራትና ገዳማት ያሉትን የብራና መጽሐፍት በማይክሮፊልም በማስቀረጽ ዋና ቅጃቸውን አከማችተዋል። በዚህ ክፍል ከ11000 በላይ የሚሆኑ ጥንታዊ የብራና መጽሐፍትና የህትመት ውጤቶች በማይክሮፊልም ተቀርጸው ይገኛሉ። በመላው ሀገሪቱ ያሉ የሚገኙትን በተለያዩ በአድባራት፣ በቤተክርስቲያን፣ በገዳማት እንደዚሁም በመስጊዶች እንደዚሁም በግለሰብ እና በተለያዩ ድርጅቶች የሚገኙ ጥንታውያን መጽሐፍትን እዛው ባሉበት ቦታ በማይክሮፊልም በመቅረጽ ምናልባት የሰው ሰራሽም ይሁን ተፈጥሯዊ አደጋ ቢደርስባቸው ኢትዮጵያ ክፍተት እንዳይፈጠር የመረጃ ወይም የዚህ ስነ ጽሁፍ መጥፋት ክፍተት እንዳይፈጠር እዛው ባሉበት ሆኖ ማይክሮፊልም ተቀርጸው እዚህ በእኛ ጋር ይቀመጣል አንዳንድ ቅጃቸው ማለት ነው። በማይክሮፊልም የተቀረጹትን የብራናና ጥንታዊ መጽሐፍት በምትመለከቱት የማይክሮፊልም ማንበቢያ መሳሪያ በመጠቀም ማንበብ ይቻላል። የተወሰኑ የመጽሐፍት ገጾችን ፎቶኮፒ ማድረግ የሚያስችል ማሽንም አለ። ይህ ደግሞ የኢትዮጵያ የጥናት ማዕከል ነው። በዚህ የጥናት ማዕከል የተለያዩ የሀገር ውስጥና የውጭ ሀገር ጸሐፊዎች በተለያየ ቋንቋ በኢትዮጵያ ጉዳይ ላይ ብቻ የጻፏቸው መጽሐፍት ይገኛሉ። ስብስባቸውም በአብዛኛው ከታሪክ፣ ከፖለቲካ፣ ከሃይማኖት፣ ከፍልስፍናና ሌሎች ማህበራዊ ጉዳዮችን የሚዳስሱ እንዲሁም ሳይንስ ነክ መጽሐፍት አሉበት። ኢትዮጵያ ጥናት ክፍል ለኢትዮጵያውያን እጅግ ጠቃሚ ሆኑ ምንጮች ያሉበት ነው።